በሰውነታችን ውስጥ ያሉት ቀይ የደም ሴሎች ቁጥር ሲቀንስ ድካም እና የኦክስጅን እጥረት ይፈጠራል። ይህንን ችግር በጥቂት ቀናት ውስጥ ለመቀየር ላቦራቶሪ መሄድ ሳያስፈልግ የተፈጥሮን ትልቅ ሚስጥር መጠቀም ይቻላል። እሱም ፌጦ ነው። ፌጦ ተራ የቅመም ዘር አይደለም። ሳይንስ እንደሚያረጋግጠው ይህ እጽዋት በውስጡ ከብርቱካን የበለጠ ቪታሚን ሲ እና ከስጋ የበለጠ የአይረን ይዘት አለው። ፈጣሪ ለሰው ልጅ ከሰጣቸው ድንቅ የተፈጥሮ ስጦታዎች አንዱ ነው። ሆኖም ግን ፌጦ ባለ ሁለት ስለት ሰይፍ ነው። በአግባቡ ከተጠቀምነው በሽታን ያጠፋል። ያለ አግባብና ያለ ልክ ከተወሰደ ግን ማህፀንን የማነቃቃት፣ ፖታሲየምን የማውደምና የታይሮይድ እጢን የማዛባት ከባድ ሳይንሳዊ ጉዳት አለው። በዚህ ቪዲዮ ውስጥ ስለ ፌጦ ማወቅ ያለቦትን 10 ዋና ዋና ሳይንሳዊ ጥቅሞችና ራሳቸውን ልጠብቁባቸው የሚገቡ 4 ከባባድ የጥንቃቄ እርምጃዎችንና ሙሉ መፍትሄውን ይዤ ቀርቤያለሁ። እስከ መጨረሻው ይከታተሉን። የተወደዳችሁ የጤና መስታወት ቻናል ቤተሰቦች እንደምን ከርማችኋል? ክሊኒካል ፋርማሲስት እውቀት ነኝ። በዚህ ቻናል ስለ ጤናው እና ስለሚወስዷቸው መድኃኒቶች ትክክለኛው መረጃ ወደ እናንተ አደርሳለሁ። ዛሬም ስለ ጤናችሁ ግድ የሚላችሁ ከሆነ እጅግ ጠቃሚ የሆነ መረጃ ይዤላችሁ ቀርቤያለሁ። ዩቲዩብ ላይ ስለ ጤናው ጠቃሚ መረጃ ፈልገው ከሚመጡ ጥቂት ሰዎች መሃል ከሆኑ እባካችሁ ቻናሌን ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። እንዲሁም የዩቲዩብ አልጎሪዝም ቪዲዮውን ለብዙ ሰዎች እንዲያደርስ ቪዲዮውን ላይክ፣ ሼር እንድታደርጉ ስል በቅንነት እጠይቃችኋለሁ። የመጀመሪያውና ዋናው የፌጦ ጥቅምና ሳይንሳዊ ሚስጥር የደም ማነስን የመከላከል ብቃቱ ነው። ፌጦ እጅግ ከፍተኛ መጠን ያለው አይረን ይዟል። ነገር ግን የፌጦ ልዩ ጥንካሬ ይህ ብቻ አይደለም። አይረን ሰውነታችን በቀላሉ እንዲመጠጥ የሚያግዘውን ቪታሚን ሲ በተፈጥሮ አብሮ ይዟል። ሳይንሳዊ ጥናቶች እንደሚያረጋግጡት ፌጦን አዘወትሮ መውሰድ የሂሞግሎቢን መጠንን በፍጥነት ይጨምራል። ደም በሰውነታችን ውስጥ ኦክሲጅንን በነፃነት እንዲያሰራጭና መርዛማ ቆሻሻዎችን እንዲያጣራ ከፍተኛ እገዛ ያደርጋል። ድካምና የጡንቻ መዛል የሚሰማቸው ሰዎች ይህንን የተፈጥሮ ስጦታ ሊያስተውሉ ይገባል። ሁለተኛው ጥቅሙ የመተንፈሻ አካላት ጥበቃ ነው። የፌጦ ዘሮች ብሮንኪዮዳይላተር ወይንም የመተንፈሻ ቱቦችን የማስፋት ተፈጥሯዊ ባህሪ ያላቸው። በውስጡ ያሉት ንቁ ውህዶች በሳምባችን ውስጥ የሚገኙትን ጡንቻዎች ዘና እንዲሉ ያደርጋሉ። ይህም አስም፣ ስር የሰደደ ሳልና የብሮንካይተስ በሽታ ላለባቸው ሰዎች የመተንፈስን ሂደት ያቃላል። በተጨማሪም በፌጦ ውስጥ የሚገኙት የመድኃኒትነት ይዘቶች በጉሮሮና በሳምባ ውስጥ የሚከማቸውን አክታ የመበተንና የማስወገድ ኃይል አላቸው። ይህ በተለይ በክረምትና በወቅት ወይንም በአየር ለውጥ ወቅት የሚከሰቱ የመተንፈሻ አካላት ችግሮችን በዘላቂነት ለመከላከል ይረዳል። ሶስተኛው ጥቅሙ ከምግብ መፈጨት ጋር የተያያዘ ነው። ፌጦ ከፍተኛ መጠን ያለው የተፈጥሮ ፋይበርና ማጣበቂያ ሙስላጅ ይዟል። የፌጦ ዘር ከውሃ ጋር ሲገናኝ የሚፈጥረው የማጣበቅ ባህሪ በምግብ መፈጨት ቱቦ ውስጥ ያሉ ቆሻሻዎችን በቀላሉ እንዲንቀሳቀሱ ያደርጋል። ይህ ሂደት የሆድ ድርቀትን ከመከላከል ባለፈ አንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎች እንዲመገቡ በማድረግ አጠቃላይ የሆድ ጤናን ያሻሽላል። የምግብ አለመፈጨት፣ የሆድ መነፋትና የጋዝ ችግሮች ያሉባቸው ሰዎች ፌጦን በትክክለኛው መጠን በመጠቀም የሆድ ዕቃቸውን ስርዓት ማስተካከል ይችላሉ። አራተኛውና በባህላዊ ሕክምናም ጭምር በሰፊው የሚታወቀው ጥቅም የሴቶች ሆርሞንን የማመጣጠን ብቃቱ ነው። ፌጦ በውስጡ ፋይቶስትሮጅን የተባሉ እጽዋት ተኮር ውህዶችን ይዟል። እነዚህ ውህዶች በሴቶች ሰውነት ውስጥ የሚገኘውን የኤስትሮጅን ሆርሞን ባህሪ ይከተላሉ። በዚህ ምክንያት መደበኛ ያልሆነ ወይንም የተዛባ የወር አበባ ዑደት ላላቸው ሴቶች የተፈጥሮ ማስተካከያ ሆኖ ያገለግላል። ሆርሞንን በተፈጥሯዊ መንገድ በማስተካከል ከወር አበባ በፊት የሚመጡ ከባድ ህመሞችንና የስሜት መለዋወጥን የመቀነስ ከፍተኛ ሳይንሳዊ አቅም አለው። አምስተኛው ጥቅሙ የሰውነታችን የተፈጥሮ መከላከያ ግንብ መገንባት ነው። ፌጦ በቪታሚን ኤ እና በቪታሚን ሲ እጅግ የበለጸገ ከመሆኑም በላይ
አንቲማይክሮቢያል ወይንም ተህዋሲያንን የሚዋጉ ውህዶች አሉት። እነዚህ አንቲኦክሲዳንቶች በሰውነታችን ውስጥ ያሉ ሴሎች ከነፃ ራዲካል ጥቃት ይከላከላሉ። ይህም ሰውነታችን ከተለያዩ ተላላፊ በሽታዎች፣ ጉንፋንና ወቅታዊ ቫይረሶች ራሱን እንዲከላከል ያግዘዋል። ፌጦን በመደበኛነትና በጥንቃቄ መጠቀም የሰውነትን በሽታ የመከላከል አቅም ኢሚኒቲ ሲስተም በተፈጥሯዊ መንገድ ያነቃቃል። ስድስተኛው ጥቅም ውጫዊ ውበትንና ጤናን የተመለከተ ነው። በፌጦ ውስጥ የሚገኙት ሰልፈር፣ ብረትና ጠቃሚ ቪታሚኖች ለቆዳና ለፀጉር እድገት ወሳኝ ናቸው። በውስጡ ያሉት አንቲኦክሲዳንቶች የቆዳ ሴሎች እንዳያረጁና እንዳይሸበሸቡ ይከላከላሉ። የፀጉር መርገፍ ችግር ላለባቸው ሰዎች ደግሞ ፌጦን መጠቀም የፀጉር ስር ወይንም ሄር ፎሊከልስ በንጥረ ነገሮች እንዲበለጽጉ ያደርጋል። ይህ የፀጉር መርገፍን በከፍተኛ ደረጃ ከመቀነሱም በላይ ፀጉር ጥቅጥቅ ያለና ጤናማ ሆኖ እንዲያድግ ያግዛል። ሰባተኛው ጥቅም የዘመናችን ትልቅ ስጋት ስለሆነው ለስኳር በሽታ መፍትሄ መሆኑ ነው። ሳይንሳዊ ምርምሮች እንደሚያሳዩት የፌጦ ዘር ሽፋን በደም ውስጥ ያለውን የግልኮስ መጠን የመቆጣጠር ከፍተኛ ብቃት አለው። በውስጡ ያለው የተለየ የፋይበር አይነትና እጽዋት ተኮር ውህዶች ካርቦሃይድሬት ወደ ስኳርነት የሚቀየርበትን ፍጥነት ይቀንሳሉ። ይህ ደግሞ ምግብ ከተመገብን በኋላ በደም ውስጥ ያለውን የስኳር መጠን በድንገት እንዳይጨምር ይከላከላል። ይህ ባህሪው አይነት 2 የስኳር በሽታ ላለባቸው ወይንም የቅድመ ስኳር ደረጃ ላይ ላሉ ሰዎች ጠቃሚ ያደርገዋል። ስምንተኛው ጥቅም የአጥንት ጥንካሬ ነው። አብዛኛው ሰው ለአጥንት ጤና ወተት ብቻ የሚበቃ ይመስለዋል። ነገር ግን ፌጦ እጅግ ከፍተኛ መጠን ያለው ካልሲየም እና ቪታሚን ኬ ይዟል። ቪታሚን ኬ ካልሲየም በቀጥታ ወደ አጥንታችን እንዲገባና አጥንት እንዲጠነክር የማድረግ ወሳኝ ስራ ይሰራል። ይህ እድሜያቸው ለገፋ ሰዎች በተለይ በሴቶች ላይ የሚከሰተውን የአጥንት መሳሳት ኦስቲዮፖሮሲስ የመከላከል አቅም አለው። መገጣጠሚያዎቻችንን ያለምንም ህመም እንዲንቀሳቀሱ በማድረግ የአጥንትን ጤንነት ይጠብቃል። ዘጠነኛው ጥቅም ጤናማ የሰውነት ክብደትን ለመጠበቅ መርዳቱ ነው። ፌጦ በካሎሪ ይዘቱ እጅግ ዝቅተኛ ቢሆንም በንጥረ ነገር ግን እጅግ የበለጸገ ነው። በውስጡ ያለው ከፍተኛ ፋይበር ሆዳችን ውስጥ ሲቆይ የመጥገብ ስሜት እንዲሰማን ያደርጋል። ይህ አላስፈላጊ ምግቦችን ደጋግመን የመመገብ ፍላጎትን ወይንም ክሬቪንግ ይቀንሳል። የምግብ መፈጨትን በማፋጠንና ሜታቦሊዝምን በማነቃቃት ሰውነታችን የተከማቸ ስብን በአግባቡ እንዲያቃጥል መንገድ ይከፍታል። አስረኛውና የመጨረሻው ታላቅ ጥቅም ለሚያጠቡ እናቶች ያለው በረከት ነው። ፌጦ ጋላክሳጋግ የተባለ የጡት ወተት ምርትን የሚያሳድጉ ተፈጥሯዊ ይዘቶች አሉት። እናቶች ከወሊድ በኋላ ፌጦን በተመጣጣኝ መጠን ሲጠቀሙ የጡት ወተት እንዲበረክትና አልሚ ምግቦች እንዲኖሩት ያደርጋል። ይህ በባህላዊ ህብረተሰባችን ውስጥ ለዘመናት በተግባር ሲሰራበት የቆየ ሲሆን ዛሬም በዘመናዊ ሳይንስ የተረጋገጠ እውነት ነው። ህጻናት ንጹህና አልሚ ወተት እንዲያገኙ በተዘዋዋሪ መንገድ ትልቅ ድጋፍ ይሰጣል። ፌጦ እጅግ ኃይለኛ እጽዋት በመሆኑ የመጀመሪያውና ትልቁ ሳይንሳዊ ጥንቃቄ የሚጀምረው በነፍሰ ጡር ሴቶች ነው። ፌጦ ማህፀንን የማነቃቃት ዩትሪን ስቲሙላንት እና የማስጨነቅ ባህሪ ያለው። ይህ ባህሪው በማህፀን ግድግዳ ላይ መኮማተርን ስለሚፈጥር በተለይም በመጀመሪያዎቹ ወራት ያለ ጊዜ የሚከሰት ምጥ ወይም ውርጃ ሊያስከትል ይችላል። በመሆኑም እርጉዝ የሆኑ ወይንም እርግዝና ያቀዱ ሴቶች ፌጦን በማንኛውም መልክ ከመጠቀም ፍጹም መቆጠብ ይኖርባቸዋል። ሁለተኛው ሳይንሳዊ ማስጠንቀቂያ ከታይሮይድ እጢ ጋር የተያያዘ ነው። ፌጦ በውስጡ ጎይትሮጂንስ የተባሉ ተፈጥሯዊ ውህዶችን ይዟል። እነዚህ ውህዶች ታይሮይድ እጢ የተባለውን ሆርሞን ለማምረት የሚያስፈልገውን አዮድን ሰውነታችን እንዳይመጥና እንዳይጠቀም ያግዱታል። ይህ ደግሞ የታይሮይድ ሆርሞን እጥረት ሃይፖታይሮይዲዝም ያስከትላል ወይንም የእጢ ማበጥን ጎይተር ያባብሳል። አስቀድሞ የታይሮይድ ችግር ያለባችሁ ወይንም የአዮድን እጥረት ያለባችሁ ሰዎች ፌጦን ሙሉ በሙሉ መራቅ አለባችሁ። ሶስተኛውና ብዙ ሰው የማያውቀው አደጋ ፌጦ ፖታሲየምን ከሰውነት ጠራርጎ የማስወጣት ባህሪ ያለው መሆኑን ነው። ፌጦን ከመጠን በላይ አዘወትሮ መውሰድ
በደም ውስጥ የሚገኘውን ወሳኝ ማዕድን ማለትም ፖታሲየምን በከፍተኛ ደረጃ እንዲቀንስ ያደርጋል። በሳይንስ ሃይፖካሌሚያ የሚባለው ይህ ሁኔታ የጡንቻ ድክመትን፣ የልብ ምት መዛባትንና ከባድ ድካምን ያስከትላል። በተለይም የልብ ህመም ያለባቸው ወይም የፖታሲየም እጥረት ያለባቸው ሰዎች በዚህ ረገድ ከፍተኛ ጥንቃቄ ማድረግ አለባቸው። አራተኛው ጥንቃቄ የፌጦ የሽንት ማበረታቻ ወይንም ዳይሬቲክስ ባህሪው ነው። ፌጦ ሰውነታችን ፈሳሽን በፍጥነት እንዲያስወግድ ያደርጋል። ይህ ለአንዳንድ ሰዎች ጠቃሚ ቢሆንም ከልክ በላይ ሲወሰድ ግን ኩላሊት ላይ ከፍተኛ ጫና ይፈጥራል። እንዲሁም የሰውነት ፈሳሽ መድረቅን ዲሃይድሬሽን ያስከትላል። የሽንት መብዛት ችግር ያለባችሁ የኩላሊት ህመምተኞች ወይንም ሽንት የሚያሸኑ መድኃኒቶችን የምትወስዱ ሰዎች ፌጦን ከመጠቀማችሁ በፊት የግድ ሐኪማችሁ ጋር መማከር አለባችሁ። ይህንን የተፈጥሮ ስጦታ ያለምንም አደጋ ጥቅሙን ብቻ ለማግኘት አጠቃቀማችን ሳይንሳዊ መሆን አለበት። የመጀመሪያው የመጠን ገደብ በቀን ከአንድ የሻይ ማንኪያ ማለትም ከ5 እስከ 7 ግራም የበለጠ የፌጦ ዘር ፈጽሞ አይውሰዱ። ሁለተኛው አዘገጃጀት የፌጦን ዘር ለጥቂት ሰዓታት ውሃ ውስጥ በመዘፍዘፍ ወይም በጥቂቱ ቆልቶ በመፍጨት በዱቄት መልክ ከማር ወይንም ከወተት ጋር ቀላቅሎ መውሰድ ይመረጣል። ይህ በሆድ ላይ የሚፈጠረውን መለብለብ ይቀንሳል። ፌጦን ለረጅም ወራት ያለማቋረጥ አይውሰዱ። ለአንድ ወይንም ለሁለት ሳምንት ከተጠቀሙ በኋላ ሰውነቱ እረፍት እንዲያገኝ ለተወሰኑ ሳምንታት ማቋረጥ ሳይንሳዊ አካሄድ ነው። ፈጣሪ በተፈጥሮ ውስጥ የሰጠን እያንዳንዱ በረከት የራሱ የሆነ ሕግና ስርዓት አለው። ፌጦ የደም ማነስን ከመዋጋት ጀምሮ የመተንፈሻ አካላትን እና የአጥንት ጤናን እስከ መጠበቅ ድረስ እጅግ ውድና አስደናቂ የተፈጥሮ ስጦታ ነው። ነገር ግን ሳይንሳዊ ገደቦቹን አልፈን ያለ መጠንና ያለ ጥንቃቄ ብንወስደው ጥቅሙ ወደ ጉዳት ሊቀየር እንደሚችል አይተናል። እውነተኛ ጤና የሚገኘው በተፈጥሮ ጥበብና በሳይንሳዊ ሚዛናዊነት መካከል ነው። ይህንን የተፈጥሮ ስጦታ በትክክለኛው መጠንና በአግባብ በመጠቀም የራስዎን እና የቤተሰቦን ሕይወት ይጠብቁ። መረጃው ጠቃሚ ሆኖ ካገኙትና የሰውን ልጅ ሕይወት ለመለወጥ የሚደረገውን ጉዞ ለማገዝ ቪዲዮውን ለሚወዷቸው ሰዎች ያጋሩት። ጤና ይስጥልኝ።